አንዳንድ ጊዜ ጸልየን ያልተሰማናቸው ጸሎቶች አሉ፣ ስለማይጠቅሙን ነው። ጸሎት ሁሉ ቢሰማ ኖሮ ሰው በምድር ላይ ባልኖረ ነበር ይላሉ አባቶቻችን። በምድር ላይ አደገኛው ነገር ቢኖር ጸሎት ነው። በተለይ የምድራዊ ሰው ጸሎት። ሞት የተመኘንበት ጊዜ አለ፣ አልሞትንም ግን አለን ስላልሰማን። ልክ አይደለም ታዲያ እግዚአብሔር ወገኖች? ምን ነው ዛሬ እንደ ውሃ በሆንኩ ብለናል እኮ። ያኔ ውሃ ቢያደርግ አለቀልን። እጄ በተቆረጠ ብትል ጉምድ፣ እንደው እጄን በቆረጥከው ሲል ቁርጥ ቢያደርግ ዱሽ ነው የምትበቃ፣ አለቀ። እጄ ዱሽ ይበዛ ነበር እዚህ መካከል አያችሁ። እንደው ምን ነው ድፍት ባረከኝ የምንልበት ጊዜ አለ። ድፍት ወዲያው ቢያደርገንስ? እሱ ግን ቸር ነው። እንደው ለምን ፈጠርከኝ፣ እንደው ባትፈጥረኝ ኧረ ውሰደኝ ያልንበት ጊዜ አለ። አይወስደንም። በእኛ ላይ የሚሰራቸው ስራዎች አሉ። ምሬታችን አልፎ ደስታችን ይመጣል። እንባችን ታብሶ ፊታችን ይፈካል። በእኛ ላይ ያለው ዓላማ ጥላቻ አይደለም። ስናለቅስ እንኳን ብናለቅስም እንኳን እንባዎቻችን የፍቅር ናቸው። እሱ ያያቸዋል። ሲነጋ አዲስ ሊያደርገን በእንባችን ውስጥ ትዕግስትን ይሰጠናል። እግዚአብሔር ደግ አባት ነው፣ ይቅር ባይ ነው። ምን ነው ለዚህ ነው ጸሎትን ሁሉ ይሰማል ማለት የሚጠቅመንን ነው። ሳንጸልየው ሳንለምነው ደግሞ ይሰማል። የሚሰማው ሁሉ ጸሎት ደግ ደጉን ነው መርጦ የሚቀበል አባት። እኛ ልክ ላንሆን እንችላለን። ሕፃናት ሆነን በልጅነታችን ጣፋጭ ነገር ላይ እናዘነብላለን። ወላጆቻችን አይፈቅዱልንም። እኛ ስናድግ ትተነዋል። አያችሁ፣ ጨው ያለው ምግብ፣ ጨው የበዛበት ምግብ የምንወደውን ያክል አሁን ጨው የሌለው ምግብ መመገብ ጀምረናል። እቺ ምድር ታጓጓለች ለመኖር። ያን ጊዜ ወላጆቻችን የከለከሉን ሲበዛ የሚጎዳ ነገር መሆኑን አውቀው ነው። ስናድግ ግን እኛ እንክት ሙሉ ለሙሉ ከናካቴው ትተነዋል። ጣፋጭ ነገር እርግፍ አድርገን ትተነዋል። በመኖራችን ውስጥ የሚያመጣው የቁመና መዛነፍ አለ ማለት ነው። የውስጥ ደዌ ያስከትላል። በምድር ላይ ያለንን ጉዳይ ወይ ለአልጋ ቁራኛ ወይ ለሞት ይዳረጋል። ስለዚህ ትተነዋል። ልጆች ሆነን የጠየቅነው ነገር በልጅነታችን የተማጸናቸው ጸሎቶች በሙሉ ወይ የፈለግናቸው ፍላጎቶች ያልተሳኩት ለኛ ስለማይጠቅሙን ነው።